ኤፍራታዬ ማለት የምትፈልጊው ነገር ካለ ለሰው መናገር የሚፈልጊው ካለ እና እንዲረዱሽ ያለውን ሁኔታ አስረጃቸው በደንቡ ማለት ነው በግልጹ ድምጽሽን ከፍ አድርጊና ማለት ይኸውልሽ አንዳንድ ሰው ቲክቶክ ላይ ይገባና ቲክቶክ ፕሮፋይል ምናምን ነገር ያዩታልና የበፊት ፒክቸሮቼን ፎቶዎቼን ምናምን አይተው ሊረዱኝ ይፈልጉና ይመስለኛል ያንን ነገር ሲያዩ ይተውታል መርዳቱ ምናምን አይፈልጉም በቃ ያን እና ደግሞ በቃ ተማሪ የሚረዳኝ ሰው አግኝቼ ነበርና ተማሪ ናት እንዲ በሞያ ምናምን ጥፍር ላይ ምናምን የምትሰራ ነበርና እሱን ሰርታኝ እና በዛ ገንዘብ እንደምትከፍለኝ ምናምን ነገር ፕሮሞሽን እንደ ነገር ማለት ነው በቃ እና ጥፍሬን ምናምን ነገር ሰርታኝ ነበር ከዛ ሁሉን ነገር ሰራርታኝ ስለእውነት ምንም ነገር ያረዳችኝ ነገር የለም ስለእውነታው በቃ ጠብቄ ነበር አረዳችኝ ያንን ነገርም ሰው ሲያይፍቴ ላይ ምናምን ነገር አሁን ኖሮኝ እንደርቶኝ ምናምን እኛም ከመጀመሪያ ኤፍራታን ስናገኛት መንገድ ላይ እንደዚህ ፏብላን ያገኘናትና ቅንድቧ ተሰርታ ምናምን የምር ፈርተን ነበር ወላ በቃ እየፈራን ወደ ቤትሽ የገባ ነው ግን ስንገባም ያየነው ነገር ያው ከባድ ነው ማለት እንጃ ከጠበቅነው በላይ ነው ያው ሰው ላዩን አይቶ መፍረድ አይቻልም አይደለ ለዛም ነው ላይሽ የመጣሁትኝ እኔ ለምትያቸው ነገር ካለ በደንብ አሁንም ንገሪያቸው ፕሮሞሽን አሰራሻለሁ ብላት ነው እሷ ጥፍሯንም እንደዚህ ቅንድቧንም ምናምን ሰራርታት ግን ምንም ነገር የከፈለቻት ነገር የለም እባካችሁ እንደዚህም አታድርጉ ምክንያቱም እናት ናት ያው እናቀዋለን ስሜቱን እናቀዋለን እሷ ያው ለልጇ ብላ ነው አደባባይ ላይ የወጣችው ስለዚህ እቺን የመሰለሽ ቆንጆ ብታግዟት ብትረዷት ደስ ይለኛል እንደኔ ያው እናቶች በተለይ ደግሞ ያላችሁን አካፍሏት ባካችሁ ወይም ነቀን ያልፋል አይደል ኤፍራታ አዎ ያው ይሄም አልፎ ኤፍራታ በሰርጀሪ ነው የወለደችው በዛ ላይ ያው ከባድ ነው ስሜቱ ስለማቀው የኔ ያው ቀጥታ ነው በዛ ላይ ከንበርት ወለታችን ነው አጋጣሚ ሰራው ትንሽ ከበድ ላይ ነበር እንዲ በመቀመጥ ሰዓት ምናምን ትንሽ ከብደኝ ነበር እንደዚህ ላይ ልብስ ሲናካይ ምናምን ትንሽ አስቸግረኝ ነበር ወደ ላይ የኔ ወደታች ሳይሆን ከንበርት ወለታች ቀጥታ እንዳሳየውሽ ነበር ነገር የተሰራውና ትንሽ ከብደኝ ነበር ያው ምግብ ምንም ስላላገኘው ትንሽ ለመጠንከር ምናምን ትንሽ ምናምን ይሰማኛል ከባድ ነው እግዚአብሔር ካለ በቃ ከረዱኝ ወጥቼ ማልሰራበት ምንም አይነት ምክንያት የለኝም ልጄ ከዳነልኝ ወጥቼ እሰራለሁ ምንም አይነት ስራ እንዳሰሩ ፕሮሞሽን ቢያሰሩ እሰራለሁ አዎ ኤፍራታ ልጇም ትንሽ እንከን አለበት የጤና ችግር አለበትና እሱንም ነገር ብቻ ያው የጤና ባለሙያዎች እንድታግዟት ትፈልጋለች ኤፍራታ ልጅሽ አሁን እንዴት ነው አሁን ትንሽ ነገር ሽታ ትንሽ ሲሸታው ምናምን ነገር ኤፍራታ ልታግዟት ስትመጡ ደግሞ ወደ ኤፍራታ ጋር ስትመጡ ሽቶ ምናምን አትጠቀሙ ምክንያቱም ልጇን እያመመው ያለው ሽታ ነው ሳምባ ነው አይደል ሳምባውን ነው የሚያመውና ሽታ ሲሸታው እንትን ይለዋል እኔም ያው ላይቭ ላይ ቅድም ሳምባውን ነው ምናምን ስትይኝ ቀጥታ በቃ ይመጣልኝ እሱ ነውና ልብሴን ቀያይሬ ንጹህ ልብስ ለብሼ ነው የመጣሁትኝ ሁላችሁም ወደሷ ጋር ስትመጡ እንደዚህ አይነት ነገር ብታደርጉ አሪፍ ነው እና ኤፍራታ ያግዙሻል ብዬ ተስፋ አደርጋለሁ ኪዳ ንብረት ደግሞ እናቴ ትረዳሻለች ዛሬ በለተቀና ኪዲዬም በጣም ነው የምወዳት እኔ ማርያምን ነው የምልሽና ታግዝሻለች ትረዳሻለች አይዞሽ እሺ በቃ ይሄው እኛም ያቀማችንን ያው ያለንን እንትን ብለናታል እናንተም ደግሞ አግዟት ዳይፐርም ያላችሁን ነገር እንትን በሏት እንድታግዟት ፈልጋለሁኝ ኤፍራታ የምትይው ነገር አለሽ መስተመጨረሻ ተገለው ቢዚ መታሽ እንደዚህ ጊዜ ሰተሽኝ ቦታ ሰተሽኝ አክብረሽ እንደዚህ መተሽ ስላናገርሽኝ ስላየሽኝ በጣም ነው ማመሰግነው ኪዲዬ ትስጠልኝ አሜን አሜን ልጅሽን ኪዲዬ ተጠብቀልሽ አሜን ጋይስ እስካሁን ድንጋጤው ኤፍራታን ሳይት አልለቀቀኝም አሁንም ማለት ነው ማርያምን ነው መላችሁ ወጥቼ የሆነ ቦታ ተቀምጬ ነውና ደንግጬ ከድንጋጤ ብዛት በፊልተር ነው የቀረስኩት ማርያምን ያለ ፊልተር ራሱ እንዴት አባቷ እንደምታምር በቁንጅና ላይ ቁንጅና ጨመርኩባት ያለ ፊልተር ነበር መቅረጽ የነበረብኝ ግን በቃ በድንጋጤ ነው እኔ አላቅም በቃ ሳያት የመጀመሪያ ስትቀበለኝ ሳያት ምናምን እና ያልጠበኩኝ ማለት ማንም ሳይጠብቅም እና በእናታችሁ ኤፍራታን አግዟት ኤፍራታን እርዷት የእውነቴን ነው ሄዳችሁ እዩዋት ያለችበትን ሁኔታ ሄዳችሁ እንድታዩት ፈልጋለሁ ቤተሰቦቼ እኔ ውድ ቤተሰቦች አታሳፍሩኝ ብቻ ይሄን ቪዲዮን ቫይራል እንዲወጣ አድርጉትና ብዙ ሰው እንዲረዳት አድርጉ